በዛሬው ዕለት ከባህር ዳር ወደ አዲስ አበባ ሲጓዝ የነበረው አውቶቡስ ተጓዦች በታጣቂዎች መታገቱ ተሰምቷል። በጎንደር ዩኒቨርሲቲ የፋሲል ቴክኖሎጂ ኢንስቲትዩት ፋካልቲ ያሉ በመቶዎች የሚቆጠሩ ተማሪዎች መታመማቸውን አስታውቀዋል ሲል ቴክቫ ኢትዮጵያ ዘግቧል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የሰዓቱን መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ነን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በዛሬው ዕለት ከባህር ዳር ወደ አዲስ አበባ ሲጓዝ የነበረው አውቶቡስ ተጓዦች በታጣቂዎች መታገቱ ተሰምቷል። ይህንን መረጃ ወደ እናንተ የምናደርስ ይሆናል። በሌላ መረጃ በትግራይ ያለው የፖለቲካ ሁኔታ ለደህንነቴ ያሰጋኛል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በአሁኑ ሰዓት ለሕክምና በዱባይ እንደሚገኙ ማስታወቀዋል። አድማጭ ተመልካቾች ወደ መጀመሪያው መረጃ ስናመራ በዛሬው ዕለት ከባህር ዳር ወደ አዲስ አበባ ሲጓዝ የነበረው አውቶቡስ ተጓዦች በታጣቂዎች መታገታቸው ተሰምቷል። በዚሁም በተኩስ የተከፈተ ሩምታ የሞቱ መንገደኞች እንዳሉም ታውቋል። ከባህር ዳር ከተማ ተነስተው በዛሬው ዕለት ወደ አዲስ አበባ ሲጓዙ የነበሩ የአንድ አውቶቡስ ተሳፋሪ መንገደኞች በመንገዳቸው መሃል እንደታገቱም ነው የታወቀው። መረጃዎች እንደሚጠቁሙት እገታው የተፈጸመው በኦሮሚያ ክልል ሰሜን ሸዋ ዞን ጓጽዮን ከተማ አቅራቢያ እንደሆነ የተጠቀሰ ሲሆን ታጣቂዎቹ የተኩስ ሩምታ አውቶቡስ ላይ በመክፈት የተገደሉ መንገደኞች እንዳሉ የታወቀ ሲሆን የተረፉትን ይዘው ወደ ጫካ መግባታቸውም ታውቋል። ከእገታው ያመለጡ የተወሰኑ ሰዎች እንዳሉ የተነገረ ሲሆን የፌዴራል ፖሊስ ደርሶ ከታጣቂዎቹ ጋር እየተታኮሱ እንደሆነም አንዳንድ የአካባቢው ምንጮች ተናግረዋል የተባለው ድርጊቱ መፈጸሙን የሹፌሮች አንደበት የተባለው ድረገጽ ያረጋገጠ ሲሆን ከጓጽዮንና ቱሉ ሚልክ ማዕከል አንድ አውቶቡስ ሙሉ ሰው ታፍነው መወሰዳቸውና በተተኮሰ ጥይትም የተሳፋሪ ሕይወት ማለፉ ተሰምቷል የተባለው። በተመሳሳይ ከሁለት ሳምንት በፊት በፍቼና ጓጽዮን ከተሞች መካከል 58 ዜጎች መታገታቸው የሚታወስ ነው። እነዚህ መንገደኞች ለመልቀቅ መንግስት ኦነግ ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት አባላትና ለአንድ ታጋች እስከ 1.5 ሚሊዮን ብር እየጠየቁ እንደነበር ተዘግቧል። መጋቢት 8 ቀን የተፈጸመው ይህ እገታም በመንግስት ሚዲያዎችም ሆነ በባለስልጣናት ምንም ቃል ያልተተነፈሰበት መሆኑ እጅጉን እንዳሳዘናቸው የታጋች ቤተሰቦች ገልጸው አሁን ላይ የቻሉትን ለመሰብሰብ በየቤቱ እየዞሩ እየለመኑ እንዲሁም በሶሻል ሚዲያ ለህዝብ የእርዳታ ጥሪ ያቀረቡ መሆኑም ተጠቁሟል። በዚሁ መስመር ከዚህ በተደጋጋሚ እገታዎች የሚፈጸሙበት ሲሆን በአካባቢው የኦሮሞ ነጻነት ሰራዊት አባላት በስፋት እንደሚንቀሳቀሱም ይታወቃል። በሌላ መረጃ በትግራይ ያለው የፖለቲካ ሁኔታ ለደህንነቴ ያሰጋኛል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አሁን ላይ ለሕክምና ዱባይ እንደሚገኙ ማስታወቀዋል። በዱባይ ሆነው በርድ ስቶሪ ኤጀንሲ ለተባለ ሚዲያ ቃለ መጠይቅ መስጠታቸውም እየተነገረ ይገኛል። ለሕክምና በዱባይ እንደሚገኙና በቅርብ ወደ ኢትዮጵያ እንደሚመለሱ የገለጹት ፕሬዝዳንት አቶ ጌታቸው ረዳ እስካሁን በኃላፊነታቸው እንደሚገኙ በመግለጽ መንግስታዊ ስራዎች እየተከታተሉና እየፈረሙ እንደሚገኙ ማስታወቀዋል። በቀጣይ ትግራይን ማንም ይምራት ብዙ አያሳስበኝም ያሉት ፕሬዝዳንቱ ማንኛውም የትግራይ መሪ ከፌዴራል መንግስት ጋር በመቀራረብና በመከባበር የፕሪቶሪያው የሰላም ስምምነት በማክበር ግዛታዊ አንድነትና ተፈናቃዮችን ወደ ቀያቸው እንዲመለሱ መስራት አለበት ሲሉ አጽንኦት ሰጥተዋል። የፌዴራል መንግስት ለፕሪቶሪያው ሰላም ስምምነት ተገዥ በመሆን ከፌዴራል መንግስት ውጪ ያሉ ታጣቂዎችን ከትግራይ እንዲወጡ መስራት አለበት ሲሉ አስገንዝበዋል። በትግራይ ላለው የፖለቲካ ቀውስ መፈጠር የህወሓት ከፍተኛ አመራሮችን ተጠያቂ ያደረጉት ፕሬዝዳንቱ ይህንን ሀቅ በመቀበል ለዚህ ውድቀት የዳረገና አስተሳሰብ በመቀየር የትግራይን ችግር ይፈታል ሲሉ አስታውሰዋል። ያለው በእድሜ የገፋ አመራር በ20ና በ30 ዓመት እድሜ ውስጥ የሚገኙ የለውጥ ፈላጊ ወጣቶችን ቦታውን መልቀቅ አለባቸው ሲሉም አጽንኦት ሰጥተዋል። ትግራይ ደጋግመው ወደ ስህተት በዘፈቋት አመራሮች መመራት የለባትም በማለት የገለጹት አቶ ጌታቸው ረዳ በትግራይ ያለው የፖለቲካ ቀውስና አካሄድ ለደህንነታቸው እንደሚያሰጋቸው በዚሁ ቃለ ምልልስ አስታውቀዋል። ይህም ክልሉን መልሰው የመምራት እድላቸው መሟጠጡን አመላክተዋል። በዚሁም ክልሉን መልሰው የመምራት እድላቸው መሟጠጡን አመላካች ነው ተብሏል። ከዚሁም ጋር ተያይዞ በአክሱም የሚገኙ ሙስሊም ተማሪዎች ላይ የተጣለው የሂጃብ ክልከላ እስካሁን እልባት አለማግኘቱ ተገልጿል። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ አደም አብዱል ቃድር በሰጡት መግለጫ በተማሪዎች ላይ የተደረገውን ክልከላ በተመለከተ ውይይቶች ቢደረጉም መፍትሄ አለማግኘቱን አስታውቀዋል። የምክር ቤቱ ጸሐፊ ሀጂ መሐመድ ካሳይ በበኩላቸው ሂጃብ የመልበስ ክልከላው እስካሁን አለመነሳቱን ጠቅሰው አሁንም ጥያቄያችን እንዲመለስ ጥሪ እናቀርባለን ሲሉ አስታውቀዋል። ጨምረውም የሃይማኖት መቻቻልና መከባበር የአንድ ሀገር ህዝብ መልካም ጌጥና መለያ ናቸው ያሉ ሲሆን ክልከላው የሃይማኖትን እኩልነትና የመማር መብትን የሚጻረር ነው ያሉት ጸሐፊው ምክር ቤታቸው ጉዳዩን በህግ እየተከታተለው እንደሚገኝም አስረድተዋል። በአክሱም ከተማ 159 ሴት ሙስሊም ተማሪዎች ሂጃብ ለብሰው ትምህርት ቤት እንዳይገቡ በመታገዳቸው ከትምህርት ገበታ ውጪ ከሆኑ 6 ወር ያለፋቸው መሆኑንም አስታውሰዋል። በሌላ በኩል በጎንደር ዩኒቨርሲቲ
ዩኒቨርሲቲ የፋሲል ቴክኖሎጂ ኢንስቲትዩት ፋካልቲ ያሉ በመቶዎች የሚቆጠሩ ተማሪዎች መታመማቸውን አስታውቀዋል ሲል ቴክፋ ኢትዮጵያ ዘግቧል። ከባለፈው ሮብ ጀምሮ በግቢው በውሃ ብክለት ምክንያት ነው በተባለው በተጠረጠረ ምክንያት በርካታ ተማሪዎች መታመማቸውን ሕክምና ላይ ያሉ ተማሪዎችም እንዳሉ አመላክተዋል። ስማቸው ያልተጠቀሰ በግቢው ተማሪ መሆናቸውና አሁን በሕክምና ላይ መሆናቸውን የገለጹ ተማሪዎችም ግቢው ውስጥ ባለው የሕክምና ተቋም በመቶዎች የሚቆጠሩ ተማሪዎች እየታከሙ መሆኑንም አስረድተዋል። ለተሻለ ሕክምናም ወደ ጎንደር ዩኒቨርሲቲ ሪፈራል ሆስፒታል የተላኩ እንዳሉም ተማሪዎች ተናግረዋል ነው የተባለው። የሁለተኛ ዓመት የኬሚካል ኢንጂነሪንግ የሆነ አንድ ተማሪ ባለፈው ሮብ ምሳ ላይ የተመገቡት ፓስታ እርሱን ጨምሮ በርካቶችን ለህመም እንደዳረጋቸው አረጋግጧል። የትኩሳት ተቅማጥና ጅናገር የመቆረጣጠም ምልክት እንዳለው የሚናገሩት ታማሚዎቹ ወደ ሕክምና ተቋም የሄዱ ተማሪዎች በሙሉ ታይፎይድ ነው እንደተባሉም ተነግረዋል። ሌላው የሶስተኛ ዓመት ኤሌክትሪክ ኢንጂነሪንግ ተማሪ መሆኑና ስሙ እንዳይጠቀስ የፈለገው ደግሞ ምግቡም ውሃውም ተመርዟል ሲልም አስታውቋል። የኢንጂነሪንግ ተማሪዎች ብቻ በሚማሩበት በጎንደር ዩኒቨርሲቲ የፋሲል ቴክኖሎጂ ኢንስቲትዩት ፋካልቲ የተማሪዎች ህብረት ፕሬዝዳንት የሆነው ተማሪ ተመስገን ችግሩ መከሰቱንና እርሱን ጨምሮ በርከት ያሉ ተማሪዎች መታመማቸውን ገልጾ ችግሩ ከውሃው ነው በመባሉ ትላንት በታንከሩ ያለው ውሃ ተቀይሮ በኬሚካል በታከመ ውሃ መቀየሩንም አስታውሷል። በጎንደር ዩኒቨርሲቲ የፋሲል ቴክኖሎጂ ኢንስቲትዩት ፋካልቲ የተማሪዎች ዲንም በበኩላቸው በግቢው ከመቶ በላይ ተማሪዎች ወደ ክሊኒክ ታመው መሄዳቸውን አረጋግጠው ከመጡት ውስጥ 84 ተማሪዎች ባክቴሪያ ተገኝቶባቸዋልም ብለዋል። ከዚህ ህመም ጋር በተያያዘም ለከፍተኛ ሕክምና ወደ ጎንደር ዩኒቨርሲቲ ሪፈረብል ሆስፒታል የሄዱትም ከ5 እንደማይበልጡና በእነዚህ ውስጥም ተጓዳኝ የጨጓራና ሌሎች ችግሮች ያሉባቸው መሆናቸውንም አረጋግጠዋል። በሌላ መረጃችን የጥምቀትን በዓል ምክንያት በማድረግ በታቦተ ሕጉ ላይ የተሳለቀው ግለሰብ 1 ዓመት ከ4 ወር እንዲቀጣ መወሰኑን የወላይታ ዞን አርካ ከተማ ፖሊስ ጽሕፈት ቤት አስታውቋል። አርካ መጋቢት 26 ቀን 2017 ዓ.ም የጥምቀት በዓልን ምክንያት በማድረግ በታቦተ ሕጉ ላይ የተሳለቀው ግለሰብ 1 ዓመት ከ4 ወር እንዲቀጣ መወሰኑን የወላይታ ዞን የአርካ ከተማ ፖሊስ ጽሕፈት ቤት አስታውቋል። ወንጀሉን ከፈጸሙት መካከል በቀን 25 5ኛው ወር 2017 ዓ.ም በቁጥጥር በመዋል የቆየው ወጣት አቤል አዳፍሬ ሲሆን ነዋሪነቱን የአርካ ከተማ አራዳ ቀበሌ አስተዳደር ውስጥ እንደሆነም አስታውሷል። ግለሰቡ በማህበራዊ ትስስር ገጽ ለተከታዮቹ ባጋራው የቲክቶክ ቪዲዮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብር የሚነካና የእምነቱን ተከታዮች ያስቆጣ ተግባር መፈጸሙን ተከትሎ በርካቶች በሕግ መጠየቅ አለበት የሚል ሀሳባቸውን ሲያንጸባረቁ እንደነበርም አስታውሷል። የተከሳሹም ክስ ሂደቱን መርማሪው ፖሊስ የምርመራ ሂደቱን ጨርሶ ወደ አቃቤ ሕግ በማስተላለፍ ተከሳሹ በተከሰሰበት የወንጀል ሕግ ጥፋተኛ በመሆኑ ፍርድ ቤቱ 1 ዓመት ከ4 ወር ቀላል እስራት እንዲቀጣ አድርጎታል። የአርካ ከተማ ፖሊስ አዛዥ ኮማንደር ስምኦን ጋዲሳ የቅጣቱን ዋና ዓላማም ከንጹህ ህብረተሰብ በመለየት ላጠፋው ጥፋት በቂና ተመጣጣኝ ቅጣት በመወሰን አጥፊውን ማረም፣ ማስተማርና ማነጽ እንዲሁም ሌላው ተመሳሳይ ድርጊት እንዳይፈጸም ማስጠንቀቅና የህብረተሰቡን ሰላምና ደህንነት ማረጋገጥ ያስፈልጋልም ብለዋል። አሁንም ፖሊስ አዛዡ አክለውም ወንጀለኛው በቁጥጥር ስር እንዲውል በህብረተሰቡ ላደረገው ጥቆማና የጸጥታ አካላት ላደረጉት ብርቱ ክትትል በራሱና በተቋሙ ስም ምስጋና አቅርበዋል።